ሱብህ ሰላት ኮል ሲኖረኝ ማለት ነው 100 አላርም ሞልቼ ነው ለዱንያ ምሯሯጠው። ላኪን ከእንቅልፍ የተነስቼ ማለት ነው ሱብህ መስገድ ያቃተኝ ግለሰብ እነዚህ ሰዎች የደረሱበትን ቦታ ደርሼ እዋጋለሁ አንበል። መጀመሪያ ራሳችንን እንፈትሽ። መጀመሪያ ራሳችንን እናገኝ። ከአላህ ጋር የዲያላላውን አላቃችንን ማለት ነው እናጣያኒ በውስጣችን ተሞጋለቀውን ኢማንን መጀመሪያ ቻርጅ እናርግ። አንዋሽ። ከፈለጋችሁ ከተመቻችሁ ተወስዳለህ፣ ካልተመቻችሁ አላህ ይተቀበል ሚኒ አላህ ይثبتኒ I don't care والله ሰላም ሐቅ አስተላልፍ። አንዋሽ እንዋሻል ወጋለው ዚዮኝ ፋለማለው። والله እኔ እንደዛ ሲሉ ቤት ሄጄ ነው አንዳንዴ የምስቀው። ሳስታውስ ቀጥ ብዬ ነው ለብቻዬ የምስቀው። ለብቻዬ እንደዛ ስቅ ብታገኙ ዩሱፍ አሜሪካ መጥቶ ለቋል ልትሉኝ ትችላላችሁ፣ ግን የኡማው ጉዳይ። ስለዚህ ኸዋኒ አንድ አንዋሽ፣ ሁለተኛ መሄድ የሚፈልጉትን ፍሬ አርጓቸው። ሁሉም ቦታ አንድ ነው አትበሏቸው። ካልሆነ ቅድሙ የቁርአን አንቀጽ ወላሂ እናንተ ላይ ምስክር ነው። አላህ ኮሚኒቲያችንን ማለት ነው አንድ ያድርግ። የተበታተነውን አላህ ይሰብስብልን። ቅድሙ ወንድሞቻችን አመራርን ህዝቡ ብዙ ይሄ ከመጨነቅ የተነሳ አላህ እኛ ክብን ፈልጎ በላህ አድርገን። ወላሂ ከዲን በላለን የዛሬም ክብራችን የነገም ክብራችን ዲናችን አይደለ? አላህ በዲን በዱንያም በአኺራም ከሚከብሩ ሰዎች አላህ አድርገን። አላህ ከሁሉ ነገር በፊት ለዲናቸው ሲጠሩ አለው ከሚሉ ሰዎች አላህ አድርገን። ወላሂ እንደዚህ አይነት ስብሰባ ሲኖር የፈለገ አይነት ስራ ይኖርባችሁ፣ የፈለገ ጉዳይ ይኖርባችሁ፣ ከሙስሊሙ ጉዳይ የሚበልጥ ጉዳይ የለም በዚህ ዱንያ ላይ አለ። እኛ ትተናው የምንመጣው ጉዳይ ወላሂ ከዲናችን ጉዳይ በለጠ አይደለም። ስለዚህ ኑ ወላሂ አንድ ነው ስሩበት። ይሄን ይፈልጉ ይሄዱ፣ አላህ ይሄዱበትን ቦታ አላህ ያሳካላቸው። ያለነው ቀሪዎች ደግሞ ቅድም አንስተዋል ወንድሞች ተናግረን ብቻ ሁሌ ማለት ነው። እኔ አንዳንዴ 7 ዓመት ነው እንደዚህ ስለ 40 ዓመት የኖራችሁት ማለት ነው ቀረም ያይላችሁ በተስፋ ነው ማለት እኔ 7 ዓመት ይማስ ይወዝ ሁሌ በተስፋ ነው። እስላሚክ ዩኒየን ትምህርት ቤት ከመጣው ጀምሮ ይባል አላሁ አክበር አላሁ አክበር አላሁ ሰሃቦች እኮ ማለት ነው በምኞት አይደለም ሲሎን የነበሩት። ሰሃቦች በምኞት ነበር እንዴ ሲኖር የነበሩት? ነብዩ በተስፋ ነበር እንዴ ሲኖር የነበሩት? አይደለም። ሙስሊም ስራ ነው የሚፈልገው። እስልምና ወሬ አይፈልግም። ተሰባስቦ አውርቶ አላሁ አክበር አላሁ አክበር ስራ ነው የሚፈልገው። ለዛም ነው ሰሃቦች እቺን ዓለም ማለት ነው በትንሽ ቁጥር ብዙ መሆን የቻሉት አይደለም። ስለበዛን አይደለም። መስጂዱ ስላ ማለት ነው መተን ተክቢራ ስላና ወደ ስራ እንቀይር። እኔ ሁሌም አንድ ዋሽ ነው የምለው አላህ እኔንም እናንተንም ይርዳን። የተወለዱትን አላህ Subhanahu Wa Ta'ala حافظا لكتاب الله حافظا لسنة محمد صلى الله عليه وسلم الله ያደርጋቸው። የተጨነቃችሁ ሁሉ አላህ ጭንቀታችሁን ይገላግላችሁ። ልጆቻችሁን አላህ የቁርአን ማለት ነው ሐሚል የነብዩላህ ሱና ሐሚል አላህ ያደርግላችሁ። አላህ እናንተ ካሰባችሁት በላይ አድርጎ በዱንያም በአኺራ የምትደሰቱበት አላህ ያደርጋችሁ። የተበታተነውን ቀልባችንን አላህ ያሰባስብልን። የቀልብ መበታተንም አለኩ እኔ አልዋሻችሁ ተበታትነናል። ያንንም አላህ ያሰባስብልን። መስጂድ ሲመጣ አሰላሙ አለይኩም አለይኩም ሰላም እንደ ሰላም ነው። ከዚህ ሲወጣ ማሻአላህ ፋይሉ ይዘጋል አይደል? አዳም ውሸት እየኖርን ነው። የውሸቱን ህይወት ወደ ኦነን ቀይረው የዛን ጊዜ ነስሩ ይመጣል። አሁን ባለንበት ግን ትንሽ ያላህ ነስር አስቸጋሪ ነው። ቢላሂ ተውፊቅ ተነስተን ተስኳኩለን ጥሩ ሽቶ ተቀብተን ጥሩ ነገር ካለ እንደውም ቀደም ብለን ቫኪዩም አድርገን መኪናችንን ሱየውም ማለት ነው ሬዲዮን ነው አይደል ምን ጠብቀው